ቁመቴ እያለ ነገሩ ቀረመ ዋከቤ በጠራኸኝ ሳሌም ተምራኝ ነፍሴ አንተ ላይ ማድረጌ ተስፋ ተቀየረ ተለወጠ ቃሏ አንተ በመሆኗ በልልታ ለምኖም ባሌ የለወጥከው ኢየሱስ እንካ ዘላለሜ ልኖር በመንፈሴ አይናንተን ያለ
ነው የማይበት እግሬ ነው የቆምኩበት ሳቄ ነው ያንደበቴ መንፈስ ቅዱስ የልቤ ደስታ ወደ ላይ ከፍ የሚያደርገኝ እንደ ንስር የሚያበረኝ ከጎጆዬ ከመጋደሜ የምድር ስበታልፌ ወደ ሰማይ አይኔ ነው የማይበት እግሬ ነው የቆምኩበት ሳቄ ነው ያንደበቴ መንፈስ ቅዱስ የልቤ ደስታ ወደ ላይ ከፍ የሚያደርገኝ እንደ ንስር የሚያበረኝ ከጎጆዬ ከመጋደሜ የምድር ስበታልፌ ወደ ሰማይ ህልውና ህልውናዬ መገኘቴ ህልውና ክብር ይሁን ጌታ ክብር ይሁንልህ ኢየሱስ ክብር ይሁንልህ። እስኪ እጆቻችሁ ከፍ አድርጉ። ወገኖቻችሁ ሆናችሁ አንተ ስናገኝ ነው ህይወታችን ሰላም የሚያገኘው። ሻባራዶና ክራሽ
ምርጫዬ ነው
ነው መንገዴ ሲመራኝ ለካስ ወዴ በሕይወት ሲጠብቀኝ ልመናዬ ጭንቀቴ ሳያውቀው መልካሙን ዘመን ለኔ አቆዩ የዘላለም አምባዬ ነው የዘላለም ምርጫዬ ነው። እባካችሁ ይህ መልእክት ነው ለአንድ ሰው በማልመርጠው መንገድ ሲመራኝ ለካስ ወዴ በሕይወት ሲጠብቀኝ ልመናዬ ጭንቀቴ ሳያውቀው መልካሙን ዘመን ለኔ አቆዩ የዘላለም አምባዬ ነው የዘላለም ምርጫዬ ነው። ተወደድን ባንተ፣ ተመረጥን ባንተ፣ ልጆች አደረግከን እግዚአብሔር። ኢየሱስ ኢየሱስ የማይደክመኝ ወሬ የማይሰለቸኝ የማይደክመኝ ወሬ የማይሰለቸኝ ስለ ኢየሱስ ነው እስኪ አንዴ ስሙኝ ስለ ኢየሱስ ነው እስኪ አንዴ ስሙኝ ኢየሱስ እኮ አይለመድም ኢየሱስ እኮ አይጠገብም ኢየሱስ እኮ ሰውን ይወዳል ኢየሱስ እኮ ፍቅሩ ይገርማል ኢየሱስ እኮ ፍቅሩ ይለያል። እልልታውን ጭብጨባውን ለእግዚአብሔር ሃሌሉያ። እስኪ አንድ ሰው እጆቹን ከፍ ያደርግና ድምፁን ከፍ አድርጎ ተወድጃለሁ ይበል። አይሰማም ድምፃችሁ? እስኪ ተወድጃለሁ ብሎ ሃሌሉያ ሸላራባጋቶስ ስም ይባረክ። ምወድ ምክንያት ኖሮኝ ነው ኢየሱሴ ማነባው የገባኝ ገብቶኝ ነው የማምን እገረማለሁ ዝብርዬ እገረማለሁ በሕይወቴ ዛሬ በአሜ መኖሬ ትውስዜ ላይ ትናንቴ እገረማለሁ አባቴ። ደስ እያለን አምልኳል እንደተመቸን ሆነን ሃሌሉያ። ክብር ይሁንለት ጨባው ክብር የማይከዳ ሮቢ ሆን ምድረ በዳ የቀረበ ሲሬ መድረሲበት ቀና ብዬ ሳይ አላጣማ ይሰማ ጭብጨባ አላጣማት አላጣማት አላጣማት
ሌላ ማለዳ ሁሌ ለኔ ብርቅ ነው ኢየሱሴ ተጋብሶ ተምሬአለሁ ዘመን መቶ ታስቤያለሁ አቤት 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 ምህረቴ በኔ ጸንታ አቆመች ጭብጨባው ይሰማና ክበር ጌታ ክበር ጌታ ክበር ጌታ እለታው ጭብጨባው ክበር ጌታ ክበር ጌታ ጭብጨባው እልልታው ከሙዚቃው ይረመረጫ አለቴ ላይ ቀን ሲከፋ የመድረኩበት ማንፈስ ሰበር ለምርኩሴ ማሊነካኝ ምን ያንተንሽ ኢየሱስ ታየብኝ ገኖብኝ ታየብኝ ልቆብኝ ታየብኝ ደምቆብኝ ታየብኝ ልቆብኝ በኔ ላይ አለመስገን በኔ ላይ አለመስገን በኔ ላይ አለመስገን ይሁን ክብር ሃሌሉያ ኧረ ሃሌሉያ ኢየሱስ ጌታ ነው። የሚገባን የሆነ ነገር አለ። ስንታይ ሰባት ከዛ በላይ ማምኖ ግን ብዙ ሰራዊት እዚህ ቤት እንዳለ ኧረ ሃሌሉያ እግዚአብሔር አለልኝ በቃ እሱ ይረዳኛል በቃ መንፈሱ አለልኝ በቃ እሱ ይረዳኛል በቃ ከእግዚአብሔር የሚበልጥ ሌላ አለ ወይ? ከኔ አምላክ የሚበልጥ ሌላ አለ ወይ? ከእግዚአብሔር የሚበልጥ ሌላ አለ ወይ? ከኔ አምላክ የሚበልጥ ሌላ አለ ወይ? ሌላ አለ ወይ? ሌላ ግበልበትና ሃሌሉያ ጌታችን ሸለው እሱ እሱ ይረዳኛል በቃ መንፈሱ አለልኝ እሱ ይረዳኛል እግዚአብሔር አለልኝ እሱ ይረዳኛል በቃ መንፈሱ አለልኝ እሱ ይረዳኛል ጭብጨባ እግዚአብሔር የሚበልጥ ሌላ አለ ወይ? ከኔ አምላክ የሚበልጥ ሌላ አለ ወይ? ከእግዚአብሔር የሚበልጥ ሌላ አለ ወይ? ከኔ አምላክ የሚበልጥ ጭብጨባ ሌላ አለ ወይ? ሌላ ሲጥረኝ እግዚአብሔር አለልኝ በቃ እሱ ይረዳኛል በቃ መንፈሱ አለልኝ በቃ እሱ ይረዳኛል አትረዳ እግዚአብሔር አለልኝ በቃ እሱ ይረዳኛል በቃ መንፈሱ አለልኝ በቃ ከእግዚአብሔር የሚበልጥ ሌላ አለ ወይ? ከኔ አምላክ የሚበልጥ ሌላ አለ ወይ? ከእግዚአብሔር የሚበልጥ ሌላ አለ ወይ? ጭብጨባ ሌላ አለ ወይ? ሌላ አለ ወይ? ባይኔ በብረቱ አይቻለዋ ትልቅነቴ የማይሆነው ሲሆን አይቻለዋ ያለቀው ሲቀጥል ባይኔ በብረቱ አይቻለዋ ትልቅነቴ የማይሆነው ሲሆን ያለቀው ሲቀጥል ስለዚህ አመልክሃለሁ ወገኔ አመልክሃለሁ ለከሄ አመልክሃለሁ
እስቲ ለጌታ ክርስቶስ በእጆቻችሁ አጨብጭቡ። እግዚአብሔር የተመሰገነ ይሁን። ሸላራባባሽ ስሙ ይባረክ። በጣም እግዚአብሔር ያለ ለጌታ አጨብጭቡ። አሁን እንደናንተ ሃሌሉያ ሃሌሉያ። በጣም የሚያስደንቅ ወገኖቼ፣ እግዚአብሔር የሚገኝበት ቦታ ላይ ሁሉ እግዚአብሔር ያለበት ስፍራ ላይ ሁሉ ክብር አለ። ክብር ለጌታ ይሁን። እግዚአብሔር የተመሰገነ ይሁን። በጣም እጅግ ደስ ብሎኛል። ጌታ ይባርክ። ዘማሪ ሙዚቀኛ እግዚአብሔር ይባርክ። በጣም እግዚአብሔር የተመሰገነ ይሁን። እውነት በጣም የሚያስደንቅ የጌታ መንፈስ በዚህ ያለ ወገኖች፣ የእግዚአብሔር መንፈስ መኖሩ ከታወቃችሁ በተንሱ ከእናንተ ጋር እንዳለ ከገባችሁ የሚቀጥለው ዘመን እናንተ ኧረ ሃሌሉያ የእግዚአብሔር መገኘት በዚህ ያለ በእርግጠኝነት እነግራችሁ በእርግጠኝነት እነግራችኋለሁ። እግዚአብሔር በዚህ ያለ እግዚአብሔር በዚህ ያለ እንግዲህ ድገሙና እግዚአብሔር በዚህ ያለ ድምፃችሁ ከፍ ይበልና እግዚአብሔር በዚህ ያለ ብሉስ የጠራኝ የታመነ ነው ወደ ወገኖች አቹፓ ካሻክራቲያስ እግዚአብሔር የለም የሚለን ሰይጣን ነው። እግዚአብሔር ግን አለ። እግዚአብሔር አለ። ድገሙና እግዚአብሔር አለ ብሉስ ክብር ለጌታ ይሁን። በጣም ጥቂት ደቂቃ በጌታ ፊት ጸልያለን። እግዚአብሔር ደግሞ ታላላቅ ነገርን ያደርጋል። ስሙ ይባረክ። ይሄ ቅዳሜ የነፃ መውጣት ሰዎች የሚፈወሱበት የሚፈቱበት፣ ለተጠቁ ነፃነት የምናወጅበት ቅዳሜ ነው። ስለዚህ ቀን እግዚአብሔርን እጅግ እናመሰግናለን። ጌታ ይባረክ። ጥቂት ነገር ልበላችሁና አብረን እንጸልያለን። የእግዚአብሔርን ሰው በመካከላችን አለ፣ የእግዚአብሔር ነቢይ። ከዛ ጌታ ዛሬ ታላቅ ነገር ያደርጋል።
ስለዚህ ቀን በጣም ነው ደስ ያለኝ ወገኖች። ዛሬ ልነግራችሁ አልችልም። ሰሞኑን በእግዚአብሔር ፊት እየጸለይን ነበረ። ነብይም እየጸለየ ነበረ፣ እኔም እየጸለይኩ ነበረ። ስለዚህ በእግዚአብሔር ፊት እየጸለይን ነው። በተለያየ ዓለምና በተለያየ ሀገር ሆናችሁ ወዳጆቼ በአገልግሎቴ ብዙ የተጠቀማችሁ በዚህ አካባቢ ስፔሻሊ በአዲስ አበባ ገርጂና ገርጂ አካባቢ ያላችሁ ቅዱሳኖች በእውነት የሚያስደንቅ የእግዚአብሔር መለኮታዊ ጉብኝት እየሆነ ነው ያለው። እግዚአብሔር እየተናገረን ያለው የሚቀጥለው ሳምንት ይሄ ፕሮግራም ልክ ከጠዋቱ 3 ሰዓት ፕሮግራሙ ይጀምራል። ለብዙዎቻችሁ እንጸልያለን። ስለ ነፃ መውጣት፣ ስለ ታስሩ ቢዝነስ ላላችሁ ለቢዝነስ ማኖች እንጸልያለን። በተለያየ ስራ ላይ ለተሰማራችሁ፣ ለትዳር፣ ለአገልግሎት፣ ለሁሉም እንጸልያለን። እግዚአብሔር ታምራት ያደርጋል። እግዚአብሔር በዚህ ቤት ውስጥ ይሄ የመጨረሻው ደወል ማለት ልጆቹ የመጨረሻው ሰዓት እንደደረሰ እወቁ የሚለው ቃል የታመነ ነው። በዚህ የመጨረሻው ዘመንና ሰዓት የእግዚአብሔር ቃልና ወንጌል በኃይል እንሰብካለን። በተለያየ ስራትና ጥቃት ውስጥ ያሉ ሰዎች ነፃ ይወጣሉ። ኦንላይንም ላይ እያገለገልን እንገኛለን። በፌስቡክ በዩቲዩብ ቻናላችን እንዲሁም ደግሞ በቲክታክ እግዚአብሔርን እያገለገልን ነው። በመላው ዓለም በአፍሪካ በአውሮፓም እንዲሁም በአሜሪካንም እያገለገልኩ እየመጣሁ በአካል እያገለገልኳችሁ ነው። አሁን ደግሞ እግዚአብሔር ራእይ ሰጥቶን በሰጠን ራእይ በታማኝነት አዲስ አበባ ላይ ገርጂ ላይ እግዚአብሔር ስፍራ ቦታ ሰጥቶናል። በዚህ መታችሁ ጸጋ እንድትካፈሉ አሁንም ጥሪ ያደርግላችኋለሁ። ፕሮግራማችን ጀምሮ ሰዎች እግዚአብሔርን እየተጠቀሙ እግዚአብሔርን እየባረኩ ይገኛሉ። ሁላችንም በዚህ ያለን አገልጋዮች መጥቶ እያገለገሉ ነው። ዘማሪዎች ይመጣሉ፣ ሰባኪዎች ይመጣሉ፣ እግዚአብሔር ጸጋ ያለባቸው ሰዎች ይመጣሉ። እናንተም እዚህ እንድትመጡ በጌታ ፍቅር ጠራቸዋለሁ፣ ጋብዛቸዋለሁ። የእግዚአብሔር ጸጋ በእናንተ ላይ ይገለጣል። ክብር ለጌታ ለኢየሱስ ይሁን። እስቲ አጨብጭቡ። ለጌታ ክብር ይሁን። ሃሌሉያ። በጣም የሚገርም ነው። እግዚአብሔር በዚህ ስፍራ ላይ ዛሬ የሚያስደንቅ ነገር እንደሚያደርግ አምናለሁ። እንጸልያለን። እግዚአብሔር አምላክ ክብሩን ይገልጣል፣ ድምፁን ያመጣል። የእግዚአብሔር ድምፅ ደግሞ የሊባኖስን ዘግባ ይቆርጣል። ወገኖች ታስታውሱ እንደሆነ በአስቴር መጽሐፍ ምዕራፍ 4 ላይ መርዶክዮስ የሚባል ሰው ታሪኩ ይጀምራል። ምዕራፍ 4 ከምዕራፍ 1 ላይ ያለውን ሐሳብ ያነሳውና ምዕራፍ 4 ላይ መርዶክዮስ የሚባለው ሰው በደጅ ሆኖ ማቅ ለበሰ፣ አዘነ፣ ተስፋ ቆረጠ ይላልና አይሁድ ሊተረክ ሊሸጥ በቀረበ ጊዜ ይሄኛውን ተስፋ መቁረጥ ግን መርዶክዮስ ላይ ዝም ብሎ እንዳታዩ አመድ ነስንሶ አለቀሰ የሚል ቃል ጮኸ። ጩኸቱ በዛ አላበቃም። ለአስቴር ደብዳቤ ጻፈላት። ምናልባት ለዚህ ቀን ይሆናል ቤተ መንግሥት ያለሽ ለዚህ ቀን ይሆናል እርዳታሽን እፈልጋለሁ አላት። እገዛሽን እፈልጋለሁ አላት። ታሪኩን እንደምታውቁት አስቴር ያደገችው በመርዶክዮስ እጅ ነው። እናትና አባቷ ሲሞቱ መርዶክዮስ ነው ያሳደጋት እና አስቴርን ያሳደገ እጅ አሁን እርዳታ ፈለገ። ወለች እርዳታ ፈለገ። በጣም የሚነካኝና የሚገርመኝ ነገር አንቺ ዝም ብትይ ችላ ብትይ አላት መዳን ለአይሁድ ከሌላ ስፍራ ይሆናል አላት። ይገርም ነው። ዝም ብትይ ጸጥ ብትይ መዳን ለአይሁድ ከሌላ ስፍራ ይሆናል አላት። አስቴርም ዝምና ችላ አላለች። ወገኖች ዝምና ችላ አላለች። ሚገርም እኔና ደንገጦሮቼ አብሮን ያሉ ሁሉ እንጾማለን። የአስቴርን መጽሐፍ ሁላችሁ እንደምታውቁት ጸሎት የሚል የለም፣ ጾም ግን አለ። እግዚአብሔር ግን ከጀርባው አለ። እስላሜን በሉ ወገኖቼ፣ እንጾማለን፣ እንተጋለን፣ እንጸልያለን፣ ነገር ይቀየራል አላት። ይቀየራል አላት። አስቴር ይሄን ጥያቄ ተቀብላ እርዳታ ወደሚያደርገው እግዚአብሔር ጋር መጾም ጀመረች። አብሮት ያሉና እሷ መጾም ጀመሩ ይላል እግዚአብሔር ቃል ሲናገር። ወገኖቼ ከ3 ቀን ጾም በኋላ ከ3 ቀን ጸሎት በኋላ ነገር ይቀየራል። በአስቴር መጽሐፍ ምዕራፍ 5 ላይ አስቴር ወደ ንጉሡ የሚያገባ ነገር ባይኖርም ሕግ ቢከለክልም ባይፈቀድላትም እኔ ግን ወደ ንጉሡ ገባለሁ አለች። ዛሬ አንድ ነገር ልንገራችሁ፣ የተከለከልንበትን ቦታ ሁሉ እንገባለን። የማይቻልበት አይፈቀድም የተባለ ሁሉ ለአንተ ጋር ይከፈታል። ለምን አሜን አትል? ክልከላ አለ ግን ትገባለህ። ኖ ተብለሃል ግን ትገባለህ። ነገሮች ሁሉ አይሆኑም የተባለበት ስፍራ ለአንተ ግን ምንጭ ይፈልቃል። ወገኖቼ
ወንቼ የምትናገሩት ነገር ያስገባችሁ። አስቴር በምዕራፍ 5 ላይ ንጉሡ ባያት ጊዜ ለየት ባለ መውደድ ወደዳት። ይሄ ሞገስ እናንተ ላይ ይፍሰስ። ለየት ባለ መወደድ በዚህ ዓመት ተወደዱ በኢየሱስ። በ2026 በ2028 እግዚአብሔር መወደድን በልባችሁ ላይ ያስቀምጥ። ያያት ሁሉ እስኪወዳት ድረስ የእግዚአብሔር ፌቨር በአስቴር ላይ ነበር። ንጉሡ እንዳያት ወደዳት። ወዶ አላበቃም። የወርቅ ዘንግ ምን አደረገላት የሚለው ዘረጋላት። በዚህ አላበቃም። የመንግስቴን እኩሌታ እንኳን ይሰጥሻል አለ። ወገኖች ስትወደዱ በጣም እጅግ ስትመረጡ እግዚአብሔር ለአንተ ያዘጋጀው ነገር አንድ ወርቃማ ነገር አለ። በጣም እጅግ ስትመረጡ ያልተፈቀደ ቦታ ገብታችሁ ልዩ ነገር በእጃችሁ ላይ ይወድቃል። የመንግስቴን እኩሌታ አልሰራህም፣ አልደከምክም፣ ያለፋህበትን ነገር እግዚአብሔር አሳልፎ ይሰጣል። አስቴር ምን አይነት ስራ ሰርታል? በእግዚአብሔር ፊት ሞገስ አግኝታል። እግዚአብሔር ሞገስ ይስጣችሁ። ምንም ነገር ያደረገችው የወጣችሁ ተራራ የለም። ማንም እኮ ከሷ ጋር አልነበረም። እግዚአብሔር ግን ከሷ ጋር ነበር። ከመርዶክዮስ ጋር ነበር። ወገኖች እግዚአብሔር አምላክ እንዴት ጸሎታችሁን እንደሚሰማ ታስተውላላችሁ። ድንገት መጠነ የህይወትን አቅጣጫ ይቀይራል። ድንገት ሳታስበው ለቼንጅ ነው ህይወታችሁን የሚቀይር ነገር ዛሬ ልንገራችሁ። እግዚአብሔር አምላክ የተከለከልክበትን ቦታ ትገባለህ። ህይወታችሁን የሚቀይር ነገር አቅጣጫችሁ ይቀየራል። ባለፈው ተናግሬያለሁ። ወርቃማው ጊዜ መጥቷል። ይሄ ወርቃማው ጊዜ የራሳችሁ የማንም አይደለም። ዘመን ሲመጣ መውሰድ ያለባችሁ፣ በዘመኑ ላይ ዋጅተህ መግባት ያለባችሁ፣ ክልከላው ታስወግደዋል። ወገኖቼ አስቴር የተከለከለ ቦታ ስትገባ የተፈቀደላት ነገር የመንግስት እኩሌታ እኩል ነሽ አላት። ቤት ውስጥ እስቲ አሜን በሉ። ለዚህ ስፍራ አንተ እኩል ነህ። ይሄን ቦታ እግዚአብሔር ሰጥቶሃል። እግዚአብሔር የተከለከላችሁት ቦታ ላይ ይፈቀደላችሁ። አስቴር 5 ላይ ምዕራፍ 5 ላይ ገባች። ሞገስ አግኝታ 6 ያ በደጅ ሆኖ ይለምንና ይጠይቅ የነበረ መርዶክዮስ ግን ንጉሡ እንቅልፍ ነስቶት መተኛት አቅቶት ሌሊቱ አንተ ስላንተ እግዚአብሔር እንቅልፍ ይከለክላቸው። ለምን አሜን አትልም? እንቅልፍ አጥቶ ንጉሡ መተኛት አቅቶ እረፍት አጥቶ አጠቅስ ሌሊቱ ሙሉ የታሪክ መዝገብ አምጡልኛል። የታሪክ መዝገብ ሲታይ ታራና ገበታ የሚሉ የንጉሡ ጠባቂዎች ወይም በንጉሡ ቤት የሚያገለግሉ ንጉሡን ሊገድሉ እንዳሰው በታሪክ መዝገብ ላይ ተጽፎ ተገኘና እግዚአብሔር ውለታህን አይረሳም። የሆነ ዘመን ላይ አገልግለህ የሆነ ጊዜ ላይ እግዚአብሔር የጠራኸው ጥሪ አሁን እግዚአብሔር ጊዜውን ሰምቶ መዝገብ ታይቷል። ለምን አሜን አትል? እግዚአብሔር መዝገባችንን ያያል ወገኖች። እና መዝገቡ ሲታይ ለዚህ ሰው ምን ተደርጎለታል የሚል ቃል ንጉሡ እንቅልፍ ያጣበት ነገር ዛሬ ተገኘ። እግዚአብሔር ለአንተ ሊባርክ ጊዜው ሲደርስ ነገሮች ሊለወጡ ሲሆን ነገሮች ሁሉ ሊቀየሩ ሲሆን መዝገብ መታየት ይጀምራል። ልክ መዝገቡ ሲታይ ለዚህ ሰው ምን ተደርጎለታል? ምንም። ይሄ ሰው ካለበት ይምጣ። ይሄ ሰው ማን ነው? መርዶክዮስ ይባላል። አይሁዳዊ ነው። አሁን በደጅ ነው ያለ። ከደጅ ወደ ውስጥ የሚያስገባ መዝገብ ተከፈተ። ጃላባላ ወሮቼ ከነበራችሁበት ህይወት የሚያወጣ ቃል እንገራችሁ ዛሬ። ያላችሁበት አቅጣጫ የሚቀይር ቃል እንገራችሁ ዛሬ። ነገሮች ዛሬ የሚለወጡበት ቃል ይሆናል። ነገር የሚገለበጥበት ቃል ይሆናል። አንድ ሰው ጮ አሜን ይበል። እግዚአብሔር መንገድህን ይቀይራል፣ አቅጣጫህን ይቀይራል። ምን ተደርጎልሃል? እግዚአብሔር ውለታ አይረሳም። እሱን ክፍል ሳስበው ይደንቀኛል። ምንም ነው መልሱ። ንጉሡ ታዲያ ምን እንዳለ ታውቃላችሁ? ካለበት አምጡት፣ ካለበት ቶሎ ወደ እኔ አምጡት። የንጉሥ ፈረስ ይዘጋጅለት፣ የንጉሥ ካባ ይዘጋጅለት፣ ወገኖች የንጉሥ ቀለበት ይዘጋጅለት። ይሄን ሰው በጥብቅ እፈልገዋለሁ። ታሪክ ይቀየር፣ ነገር ይለወጥ። ነገር ሊለወጥ አሁን ጊዜው ነው። እስቲ አሜን በሉ። እግዚአብሔር ያኔ የነገረህን ነገር አሁን ያደርገዋል። ያኔ ያወራህን ተስፋ አሁን ይሰጣል። ያየኸውን ሕልሞች አንድ በአንድ መፈጸም ይጀምራል። ሕልም አለ፣ እግዚአብሔር ይፈጽመዋል።
ባለራዕይ እግዚአብሔር ራዕይ ላይ ያገባሃል። ራዕይ ውስጥ ያሮጣል። እግዚአብሔር በውስጥ ያስቀመጠው ነገር አለ። እመነኝ፣ እግዚአብሔር አሁን ያገለባበጡ ነገሮችን ይለውጣል። በውስጣችን ያለው ነገር ጊዜ ጠብቆ ነው ይፈነዳል። ያለው ቃል ተስላቸው መርዶክዮስ አንቺ ዝምና ችላ ብትይ መዳን ላይሆን ከሌላ ስፍራ አልሆነም ሆኗል። ዛሬ እመኑኝ፣ መዳን ከሌላ ስፍራ ለኛ ይመጣል። በቃ ጠበቀው ነገር እኮ ነው። ንጉሡን ጠብቆታል ወገኖች። አስቴር ነበረ ቤተ መንግስት ስላለች የቅርብ ዘመዱ ስለሆነች የሆነ ነገር ፌቨር ታደርግልኛለች ለምን ታስበው። እኔም በሆን ደስ ነው። መርዶክዮስ ግን የተናገረው ወደ ተመልከቱ። አንቺ ችላና ዝም ብትይ መዳን ለአይሁድ አራባ እዚህ ቤት ሰው አለ ወይ? የንጉሥ ፈረስ እኮ ለሱ ብቻ አይደለም ለአይሁድ ሁሉ ነው። እስቲ አንከበለ ለአንተ የተዘጋጀው በረከት ዘርማን ዘርህን ያኖራል። ለብሶች በረከት የምትሆንበት ምዕራፍ ላይ ትገባል። አንድ ሰው ጮ አሜን ይበለኛል። አልጠበቀ የተናገርከው ቃል ምንድን ነው? መዳን ከሌላ ስፍራ ይሆንልሃል። መዳን ይሆንልሃል። ያልተጠበቀ በር ነው ይሄ፣ ያልታሰበ በር ነው። ለአስቴር ያልተገመተ ደጅ ተከፈተ፣ ለመርዶክዮስ ያልተጠበቀ ደጅ ተሰጠ። መዝገብ ይታያል። አሜን ነው ወይ? አስቴር በተከለከለ በር ገባት፣ መርዶክዮስም በተከለከለ በር ገባ። እግዚአብሔር ነገርን የሚለውጥበት ቀን ነው። እኔ በዚህ ዓመት ይታየኛል። በዚህ ዓመት ይታየኛል። አይቼ ማለቀው ነገር ሊሆን ለምን አሜን አለ ግዴ ለማን ይበል። እግዚአብሔር በእናንተ ሕይወት ውስጥ ያልተገመተ ነገር እግዚአብሔር ያደርጋል። እኔ ይሄንን ትንቢት ልናገር ፈቃዱልኝ። ሕይወታችሁ ላይ አንድ ለውጥ የሚያመጣ ድምፅ ይመጣል። ዛሬ መንገዳችሁ የሚቀይር ድምፅ ይመጣል። አቅጣጫችሁ የሚቀይር ድምፅ ይመጣል። ባለህ ነገር አይደለም የተነገረህ ቃል አሁን አካል መልበስ ይጀምራል። ወገኖቼ ዮሴፍ ታስታውሳላችሁ? በዘፍጥረት መጽሐፍ ምዕራፍ 37 ላይ ዮሴፍ እኮ ያለመውን ሕልም ይዞ ጉድጓድ ገባ። ያየውን ሕልም ይዞ ወደ ጉድጓድ ወርዶ ሕልሙ እንዴት ወደ ጉድጓድ ሊከቶ ይችላል? እንዳለመ ነበር መንገስ የነበረበት። የእግዚአብሔር ፕሮግራምና ቀኑ ሲደርስ ግን ሕልሙ እስኪፈጸም ድረስ ዮሴፍ በወንድሞቹ እጅ ተሸጠ። እንደገና በወንድሞቹ እጅ ጉድጓድ ገባ። ይሄ ሁሉ የሆነ እግዚአብሔር ነበር አሉት። ሕልሙ እስኪፈጸም ድረስ ዮሴፍ ወደ ግብፅ ወረደ። በእስማኤላውያን ነጋዴዎች እጅ ወደ ግብፅ ገባ። ወደ ግብፅ ሲገባ እግዚአብሔር አብሮት ነበር ወገኖች። ሕልመኛው ጋር እግዚአብሔር አብሮት፣ እስር ቤት ገባ፣ እግዚአብሔር አብሮት ነበር። ጴጥፋራ ሲያስጨንቀው የጴጥፋራ ሚስት ስታስጨንቀው ከዮሴፍ ጋር እግዚአብሔር ነበር። ይሄ ብቻ አይደለም፣ የሚሰራ ሁሉ የተከናወነለት ነበር ይላል። ይሄ ብቻ አይደለም፣ ከዮሴፍ የተነሳ ውስጡ ውጩ ተባረከ ይላል። ምን አይነት መከናወን ነው ዛሬ! እልምህ ነው ይሄንን ሁሉ ያደረገው። አይፈልጉም፣ አይወዱም፣ የሚሆን አይደለም ይሉሃል። አንተ ግን እልመኛ ነህ። ከአንተ የተነሳ ነው በረከት ቢሆን። ጊዜው መጥቷል። እነ ዮሴፎች ጊዜ መጥቷል። እነ መርዶክዮሶች ጊዜው መጥቷል። እነ አስቴሮች ጊዜ መጥቷል። እግዚአብሔር የተናገረው የሚያደርግበት ጊዜ መጥቷል። ያንን ዘመን ቆጥሮ እግዚአብሔር አሁን ያስቃል። እግዚአብሔር ያንን ዘመን ቆጥሮ ይክሳሃል። የካሳ ጊዜ ይባላል። እንደገና እግዚአብሔር መከራ ባየህበት ዘመን ልክ ይክሳል። በተገባህበት ዘመን ልክ ሰረገላ ተዘጋጅቶናል። በተገባህበት ልክ እግዚአብሔር ፈረስ አዘጋጅቶናል። የክብር ሹመት ኦርዴን ልትደረግ እግዚአብሔር እንደገና ሊያከብር እንደገና ከፍ ሊያደርግ ጠላቶች ሞቷል ብሎ ባወሩት በሕይወት አለ ሊሉ አልሞትክም። እስቲ አሜን በለ። የማንሞተው መሞት ስላቃተን ሳይሆን የተነገረንን ያየነውን ሕልም እስኪፈጸም ድረስ አንሞት። እስቲ አልሞትም በለ። እግዚአብሔር በእናንተ ላይ ያለው ወገኖች በፍጹም እንዳትሞቱ የሚያደርግ ድምፅ አለ። ያየውን ሕልም ይዞ ግዞት ላይ መከራ ላይ ለ13 ዓመት ታሪኩን እንደምታውቁት እስር ቤት ከረመ። ከ13 ዓመት በኋላ ነገሩ አካል ለበሰ። አሁን እናንተ 13 ዓመት የማይቆይ ልንገራችሁ፣ ሕልማችሁ ፍቺ ያለ አሁኑኑ ይጎል እግዚአብሔር ወደ ተናገራችሁ ነገር የምትገቡት አዲስ ኪዳን ላይ ነው ያላችሁ። እስቲ አንድ ሰው አሜን ይበል። እግዚአብሔር ራእያችሁ ወደ ፍጻሜ ያመጣዋል። ሕልም ያለው ሰው ሕልሙ ይፈጸማል። ስለዚህ ነው አንድ ነገር ግን አውጁ ዛሬ በሕይወታችሁ ውስጥ። መርዶክዮስ እንደዚህ ነው ያለው፣ አንቺ ችላና ዝም ብትይ መዳን ለአይሁድ ከሌላ ስፍራ ሆነ አልሆነ ነገሮች ምዕራፍ 5 ላይ ይቅርታ ምዕራፍ 7 ላይ የአስቴር መጽሐፍ ስታነቡት ሲዝትና ሲፎክር
እኔ ውጪ እኔ ለንጉሱ ቅርብ ነኝ፣ አፍንጫው ስር ነኝ፣ ማንም ቤተ መንግስት የኔን ያህል አያውቅም ያለው ሃማ የመሞቻው ጊዜ ሲቃረብ ገድላለሁ ያለው ሲገድል አጠፋለሁ ያለው ሲጠፋ አንተ ግን የክብር ሰረገላ ይጠብቃል። እስቲ አንድ ሰው አሜን ይበል። ዛቻውን አትስማ፣ ፉከራውንም አትስማ። ሕልም አለ፣ ራእይ አለ፣ ተስፋ አለ። እግዚአብሔር አብሮት ካንተ ጋር፣ የእግዚአብሔር ኃይል ከኔ ጋር፣ እግዚአብሔር መገኘት ባንተ ጥሪ አለ። እግዚአብሔር ልንገራችሁ ይሄን መገለጥ ዛሬ ለሊት እግዚአብሔር ነገር ይቀይራል። ዛሬ ለሊት እግዚአብሔር ታሪክ ይቀይራል። በነገና በዛሬ መሃል እግዚአብሔር ነገሮችን ያሳምራል። እግዚአብሔር እንደገና ነገሮችን እድል ይሰጣል። ነገሮች እግዚአብሔር እድል ይሰጣችሁ። ኧረ ሃሌሉያ! ያልተጠበቀ እድል ወደ እናንተ ትምጣ። እኔ ገርመኛል። እሱ መጽሐፍ ሳለ ምዕራፍ 7 ላይ ሃማ ምን አለ ነው የሚለው መጽሐፍ ቅዱስ ተሰቀለ ይላል። ያ መርዶክዮስን ያስጨንቅ የነበረው ሃማ ሲሰቀል ምዕራፍ 5 ላይ ሄዳችሁ ስታነቡ ምዕራፍ 8 ላይ አንድ ግድግዳ ላይ አንድ ማስታወቂያ ተለጥፏል። ነገ በአሶሳ ግን ከ127 አገሮች ጥሪ የተደረገላቸው የክብር እንግዶች ባሉበት ሹመት ይሆናል። ለምን አሜን አትሉ? ኢትዮጵያን ጨምሮ ህንድን አካቶ ከ127 አገሮች ያንተን ክብር ሊያዩ ይመጣል። ለምን አሜን አትሉ? እኔ እዚህ ቤት አንድ አገልጋይ ካለ ልተንብይ፣ አንድ የተቀባ ሰው ካለ ልናገር። ክብርን በ127 አገሮች ይወጣል በኢየሱስ። ያ ውርደትን የሰሙ ሰዎች እንደገና ክብርን ያያሉ። ያ ይወጣሉ የጠበቁ ሰዎች መሾምን ያያሉ። ያ ይከስራል ያሉ ሰዎች እንደገና ንግስናህን ያያሉ። በኢየሱስ ስም ትታያለህ። ከ127 አገሮች ህንድን ጨምሮ ያ ሁሉ ከአሶሳ ግንድ ህንድን ኢትዮጵያን ጨምሮ ያ ሁሉ ህዝብ በመጣበት ደብዳቤው ለነሱ እጅ ላይ ደረሰ። ንጉሥ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል። ያ የሚደረግለት ሰው እዚህ ቤት አይቻልም። ያ ሰው እኔ ነኝ የሚል አሜን ይበል። የሚደረግለት ሰው እዚህ ቤት አለ። ውለታው የሚነሳለት ሰው እዚህ ቤት አለ። መከራ የሚረሳ ሰው እዚህ ቤት አለ። የእንደገና አምላክ የሚጎበኘው ሰው እዚህ ቤት አለ። ግሮች ምዕራፍ 8 ጥሪ የተደረገላቸው እንግዶች መጡ። 9ኛው ምዕራፍ ላይ ግን የሹመትህ ቀን ሲደርስ አይሁድ በጠላቶቹ ላይ እሱ ክፍል በጣም ነው የምወደው። አይሁድ በጠላቶቹ ላይ እንዲሰለጥን ነገሩ ምን አለ ነው የሚለው። እስቲ ተቀየረ በሉ እባካችሁ። ያ የተነገረብህ ጊዜ ያ ክፉ አዋጅ ዛሬ ይቀየራል። ኢየሱስ እግዚአብሔር መከራህን ይቀይረዋል፣ ወደ ክብር ይለውጠዋል። ወደ ክብር ወደ ሹመት ይለውጠዋል። እግዚአብሔር የሹመታችንን ጊዜ ያፈጥነዋል። ታስታውሳላችሁ ዘፍጥረት መጽሐፍ ምዕራፍ 41 ቁጥር 14 ላይ ቢገርም ቃል አለ። አንተ ዮሴፍን ከግዞት ከእስር ቤት አስፈኮሉት ይላል። ዮሴፍ ያውቃል አያውቅም እኮ አንተ። አንዱ መጣና ደጅ ላይ ቆሞ ፀጉርህን ተላጭ አለው፣ ልብስህን ልበስ፣ ጫማህን አጥልቅ። ምንድን ነው እየሆነ ያለው? አንተ እልም ተፈጽሟል። አሜን አትለኝ? ራእዩ ወደ ፍጻሜ መጥቷል። ጫማህን አድርግ፣ ልብስህን ልበስ። አንተ እኮ አታስብም። ድንገት ቤት በተቀመጥክበት አንተ ያልጠበቀው ደብዳቤ እጅ ላይ ገብቶ ወደ ሹመት ትወጣለህ እያለ ትንቢት ነው የምነግርህ። ለአንተ ነው መገለጥ የምነግርህ። የገቡ ሰዎች ሁሉ እያዩ ያስጨነቁ ሰዎች ሁሉ እያዩ አንተ ግን እልም ቀኑ ተፈጽሟል የሚል ደብዳቤ ይነሳል። ዛሬ ውስጥ ልንገራችሁ፣ ጫማችሁን አጥልቁ፣ ልብሳችሁን ልበሱ። ወሎቼ ያን የተገፋችሁበት ክፉ ልብስ ይውለቅ ከእናንተ። እግዚአብሔር አዲሱን ልብስ አለበሱ። ምንድን ነው እያላችሁ አስቸኮሉት ይላል። ወዴት ነው የተቸኮለው? ወዴት ነው ንገሩ? ወደ ቤተ መንግስት፣ ወደ ዋይት ሃውስ፣ ወደ ነጩ ቤተ መንግስት፣ ወደ ቀዩ ቤተ መንግስት። አሜን። ወደ ጫካው ቤተ መንግስት። እስቲ አንድ ሰው አሜን ይበል። ወደ ክብር አንድ የሚገባው ሰው አለ እዚህ ቤት። እግዚአብሔር እግሮችን አሁን ከፍታ ያፈጥናል። አሜን። ወደ ሹመት ያፈጥነዋል። እልም ዛሬ ወደ ፍጻሜው ይወጣል። አሜን። ዮሴፍ የሰማው ነገር በጣም የሚያስደንቅ አስቸኮለት። ተጣርፎ ሲሄድ እልማችንን ፍታ ይሉታል። ምንድን ነው? አይ አንተ ባለ ራእይ መሆንህን ሰምተናል፣ እልመኛ መሆንህንም ሰምተናል፣ ድምፅ እንዳለ ሰምተናል፣ እንደምትሰማ ከእግዚአብሔር ሰምተናል፣ አንተ እግዚአብሔር አብሮት ከአንተ ጋር እንዳለ አውቀናል እና ስለዚህ ዝም ብለን አይደለም አንተን የፈለግን፣ እኛ እልም አለን፣ አንተ ፍታልን አሉት።
እኔ አልፈታም፣ የአባቶች አምላክ ሕልማችሁን ይፈታል አላቸው። ንጉሡ ሕልሙን ሲፈታ በጣም የምወደው ክፍል ዘፍጥረት መጽሐፍ ምዕራፍ 41 ቁጥር 32 ላይ የሚገርም ቃል ታውቃለህ። ለንጉሡ ሕልሙ በድጋሚ መታየት ነገሩ ከእግዚአብሔር ዘንድ ስለተቆረጠ ነው። ይሄን ፈጥሮ ያደርገዋል። ለምን አሜን? እግዚአብሔር እኮ እያለ ያለው ይሄን ፈጥሮ ያደርገዋል። የቱን ያየውን ሕልም ፈጥሮ ያደርገዋል። የቱን ለቤት መተኛት ያቃተህን ነገር የችኩን የችግረ ምንድነው? እንዴት ሊሆን ይችላል ምትለው እግዚአብሔር ፈጥሮ ያደርገዋል። ሕልመኛ ሰው ፍጻሜውን ያያል። ወገኖቼ በደንብ የተናገረ መጸለይ እንፈልግ እንጸልያለን። በደንብ ስሙ። መገለጥ ስለሆነ ሕልሙ ላይ ሲደርስ የንጉሡን ሕልም ሲፈታ ሕልሙ ለንጉሡ መታየቱ ነገሩ ከእግዚአብሔር ዘንድ ምን ስላለ ነው? ስለተቆረጠ ነው ይልና ይሄንኑ ፈጥኖ ያደርገዋል። የቱን? ይሄንኑ ያየሁት እንዴት 7 የጥጋብ ዘመን አለ በግብፅ ምድር ላይ ሲታይ ይሆናል። ለምን አሜን አትበል? ጭው ያለው በረሃ ወደ ምንጭ ይቀየራል። ጥጋብ እያየው ነው። ልማት እያየው ነው። በረከት እያየው ነው። የሚታያችሁ በረከት ይሁን። አሜን በሉኛ። መልካም ነገር እያየው ነው። በዚህ ምድር ላይ እግዚአብሔር ጥጋብ ያደርጋል። የረሃብ ዘመን ይቆማል። የበረከት ዘመን ይመጣል። እና ምን አላቸው? 7 የጥጋብ ዘመን እያየው ነው አለ ንጉሡ። እና እነዚህ የከሱ ዳሮች የረሃብ ጊዜ ነው። ረሃብ ግን አይሆንም። ጥበብ ሰጥሃለሁ አለ። ምን አይነት ጥበብ? ለዚህ ቦታ የሚሆን ሰው ፈልግ። ማኔጅ የሚያደርግ የሚያስተዳድር ሰው ባራ ይፈልግ። የሚያግዝን ሰው ፈልጋለሁ ንጉሡ። ዮሴፍን አትኩሮ ሲመለከተው ከአንተ ውጭ ለዚህ ቦታ ሰው አይሆንም አለ። አንተ ነህ ለዚህ ቦታ ወሳኝ። ወሳኝ አይደለህም ያሉ ሰዎች ወሳኝ የሚሉበት ዘመን መጣ። ንጉሡ ወሳኝ አይደለህም ብሎ እኮ ነው ያሰበው። ሕልሙ ሲፈጸም አንተ በተገባህበት አካባቢ ላይ ንግስና ይሰጥሃል፣ ሰረገላ ይሰጥሃል። ንጉሡ የእጁን ቀለበት አውጥቶ በእጁ ላይ አጠለቀ ይላል። እስቲ አሜን በል። ቀለበቱን በእጁ አደረገ፣ ውዱን ቀለበት። ከአንተ በበልጠው በወንበሬ ብቻ ነው፣ አንተ ግን አንደኛ ነህ። ዛሬ ለአንድ አሜን በሉ ባካችሁ። እኔ በበልጠው ወንበሬ ላይ ብቻ ነው። ወንበር ላይ ከመብለጥ ያድን። እስቲ አሜን በል ባካችሁ። እሱ ወንበር ላይ መጥቷል። ወንበር ላይ ሆነ ምን አዛዥ ትሆናለህ? ልንገርህ ስሙ። ወንበር ላይ የተቀመጠ ሰው አዛዥ አይደለም። አንተ ትበልጣለህ። የሚበልጥ ብልጫ ይሰጣል እግዚአብሔር። ዮሴፍ በጣም የሚገርም ቀለበቱን ካጠለቀ በኋላ ንጉሡ ካንተ አንደኛ ነው የሚል ይመስል በወንበር ብቻ በመሆኔ ካንተ በልጣለህ። አንተ ግን የከተማው አስተዳደር ነህ፣ ገዢ ነህ፣ ዙፋኔን ሰጥቻለሁ። ታስና ታስቀምጥ፣ የምትፈልገውን ሁሉ ማለት ትችላለህ። ከዮሴፍ ጋር እግዚአብሔር ስለነበረ ወገኖች የተከፋችሁበት ዘመን የሚረሳበት ጊዜ መጥቶ እግዚአብሔር ሕልማችሁን ይፈጽመዋል። እኔ እያየሁ ያለሁት ሕልም የራሴ ሕልም የሚገርም ነው። እግዚአብሔር ያለማችሁትን ሕልም ጊዜ ጠብቆ ይፈጽመዋል፣ ወደ ፍጻሜ ያመጣዋል። አሜን ነው ወይ? አትሱት። እግዚአብሔር በምንም አይነት ሁኔታ ውስጥ ሆናችሁ ሕልማችሁን ሜዲቴት አድርጉ፣ አስላሱ። ያደረገላችሁንና የሚሆንላችሁን ነገር አስላሱ። እግዚአብሔር ወደ ሕልማችሁ እንዲያፈጥናችሁ ከፈለጋችሁ ተስፋ ያደረጋችሁት እግዚአብሔር ከሆነ ተስፋ የሰጠ የታመነ ነው።